መታየት አለበት። አንቺ ወሰክ የታባሽ አንዴ ሚዩት አድርገኛ ማል ሚዩት አድርገኛ አንዴ መውተኝ አማን መውተኝ አማን መውተኝ አልመወትከኝም። ማርያምን እየሳክን ሚዩት አድርገኛ እንዲ አማን የሚገርም እኮ ነው። እንደዛ እኮ ነው ያጋለጠች። የሚገርማችሁ በጣም ሚዩት አድርገኛ ማን ፈልጌው ነው ወይ? አዎ ሻማ ናት እቺ ትንሿ ሻማ ማለት ነው። ከስር ማለት ነው። ከስር ባዝሊን በቀባ ሻማ ሲጠበጠብ ባዝሊኑ አይነድም፣ አያቃጥለኝም። ሌትስ ጎ አቦ ሚዩትን ልፍታት። አቦ ሚዩትን ፈትቼሻለሁ። እንትን አድርጊልኝ ሻማውን ለኩሽ። እሺ ይሄ ነገር ደግሞ እንዴት ነው የሚለኩሰው? ምን ውድ ነው ደግሞ? ይሄ ልጅ 500 ጊዜ ሆናል ዲክላይን ማድረግበት። ጤነኛ አይደለም መሰለኝ ሰውየው። ፍጠኝ እኮ ተረጋጋ። ማን የማይበራ ነገር ነው ማብራት ነው። ከዛ እማዝሽን ትፈጽሚልኛለሽ። እሺ ችግር የለውም ማማን። ንጉሱ ሊያወራሽ የሚበራው ይሄ ነገር አልበራ አላለን ወይ ወንድምየው? አውርዶ ጊተርን አውርዶ ህግ እየጣስክ ነው። እንዲሁም ህጉ ተጥሷል ብዬ አልቀጣም ነበረ። ለወደፊቱ ትምህርት ነው። ለወደፊቱ ንግግር ስለሌለ ነው። ኦኬ ቀጥይ። አቦ ተነፋ። አንተ ደግሞ ብራ በእናትህ እናቱ ለኩሰሽ ልትመጪ ነው? እሺ ለኩሰሽ ሆነ ሆናቸው ነው። ዝም በሉ። ቆይ ያበራው ነው። ተረጋጋ። አላቅበት ነው አማኑን አማን 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 ዋትሳፕ እንዴት ነው የምገባው? ኧረ እባካችሁ እናት እንዴት 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 በሙሉ እስኪ እንዴት እንድኮ ገባውን ሰው ያፈራኩ እንዴት ዝም ብላችሁ እኔን እዩ። በቃ ዝም እዩኝ። እኔን አይ እኔን አለማወቅ ቤተሰቦች የምትተማመኑት የሚመስለኝ። ዝም ሜምበር ያልሆናችሁ ሜምበር ሆኑ። ሜምበር ቀንሶብናል። ዝም በሉ። አማንን ዝም ብላችሁ እዩት። እስኪ ቆይ እናቴ እስኪ እንዲዘግዝቂው ዘግዝቂው። አይ ዘግዝቂው። አይ ዘግዝቂው። አፍስሹ። ዘግዝቂው። ዘግዝቂው። መጀመሪያ በደንብ ዘግዝቂው። እንደሱ በደንብ ሚውት አታርገኝ እንጂ ሚውትን አንሺ። ዘግዝቂው። እንዴ ደፍተህ እኮ ጨረስከው። ምን ሆነ ነው ማለት ነው? ችግር የለውም። እኔ የተረፈው ይበቃኛል። ዘግዝቂው። አሁን ዘግዝቂው። ዘግዝቂው። ጤነኛ አይደለም እንዴ? ምን አስጨነቀሽ? ዘግዝቂው። ዝም ብለሽ ዘግዝቂው። አሁንም ዘግዝቂው። ዘግዝቂው። ትንሽ ፋራ ነው መቤት። ችግር የለውም። ሻማንዬ ሊጠፋብህ ነው ግን ሻማው ቀልጣ እያለቀች ነው በነገራችን ላይ። አሁን ደረትሽን ክፈችውና በፎጣሽ አስጂው። ይህንን አስጂው እስኪ በደንብ። ፋራ ነው ማለት ነው ሰውየው። ሻማ ውስጥ ምን ይገባል? አለመማር ደጉ ፊቱ ላይ ቁጭ የኔ ነበር። አልተነሳውም አይደለም ሙሉ ጨዋታውን በደንብ። አሁን ሻማውን አምጪው እስኪ።
ሻማውን አምጪው። ኦኬ ዘግዝቂው። አሁንም ናይስ። አሁን ደረትሽ ላይ አድርጊ። 5 ደቂቃ 1 ሰከንድ ዞር እንድትል አልፈለግም። እንዳይዘጋብኝ ነው። ወደ ጎን ልሁና። ላላ የኔም ይዘጋብኝ። ያንተ ኦሪጂን ዱባይ አይደለም። የኔ ኦሪጂን ዱባይ ነው። ወይ እንደዚህ ደብቀዋለሁ። ሄለን አማን ይዘጋል። በእናትህ እንኳን ይሄን ዱቄት ይዘጋል። ያንቺም አንድ ነው። ከፊት ለፊት ዞር አይደለም። አማን በእናትህ እኔ በቃ የመርጋ እንዴት ልግባ? ባበቃ አቦ አማን ከፊት ለፊት እኔ ዞር አልልም። ስማኝ አንድ ነው። ከፊት ለፊት ዞር አልልም፣ ግን እንደዚህ አርግቼ በእጄ እንደዚህ ከልለዋለሁ ነው ያልኩህ። ካላመንከኝ በማል እጅሽን አንሺው ትለኝና የተንጠበጠበው እንዲት አለ ገባ ሴትዮ አማን በቃ ካልፈለግ የራስ ጉዳይና ጭቅጭቀኝ ሲያስጠላ ይዘጋብኛል። በጣም ሴንሲቲቭ ነው የዱባይ ሪጅን። እንዴ ለአንተ ለማይረባ ጌም ብዬ ለሳምንት ይዘጋ እንደ አካውንቴ። ይኸውልህ እኔ እኮ እንደዚህ አደርጋለሁ። ከፊት ለፊትህ አልጠፋም አልሄድም፣ በመሀል ግን እንደዚህ ይሸፍናሉ። ምክንያቱም ይዘጋል እሳት ስለሆነ። እንዴ ምን ሆነ ነው? ምን አፍስሹ መሬት ላይ ድጋሚ ሆነ ዘግዝቂው። ኦኬ አሁን ላሽ ላይ አቅልጭ ላሽ ላይ ከፍ ላይ ከፍ ወደ ላይ ከፍ ላላ ከፍ አድርጊው። ከፍ ይበል። አዎ እላሽ ደረትሽ ላይ ነው ያልኩት። ሴትዮ ምን እያደረግሽ ነው? ልብስሽ ላይ ነው እንዲያሉ ላላ አልፈልግም። ይንቅጣት አንሺ ልብስሽ ላይ አይደል? አይዋ እሱ ላይ ቀጥይ ቀጥይ። አሁን ረማን በእናትህ ተረጋጋ። እኔ አንተ እንደዛ ሆነ ስትቀጣ ዝም ብዬ እያየሁ ነበረ። በቃ እንዴ ምን ሆኖ ነው? ቴንክ ዩ ሶ ማች ቴንክ ዩ እንደና ካለ በዚህ ተቀጭ ቀጥይ። እየተቀጣሁ እኮ ነው አማን። ይሄው ቀጥይ። ልብስሽ ላይ እኮ እዚች መስቀሉ አሰር እሱ ጋር እኮ ምን አደረግኩኝ? እሺ ቀጥይ። ያው አፍስሽ የምትለው ነገር አለ። ያው አፈሰስኩልህ። ላላ የትም ጠፈሽ። ቀጥ እዛው ያዥ እንደሱ እኔ አይሻለሁ። እዛው እንዳታንቀሳቀሽው እንዴ እዛ ቀጥይ አጣሩች ቀጥይ። ቆያማና በመሀል ረፍት በመሀል የሚባል አንቺ እኔ በመሀል አላቆንኩም። እንደዛ የሚባል ነገር የለም። ቀጥይ እዛው እንዳታንቀሳ ቀጥይ። አታቁሚ ቀጥይ። ያው እየፈሰሰ ነው። ያው ያየሁት አይደለ? ቀጥይ እዛው አሁንም ቀጥይ። አሳይኝ መብራቱን። አሁን ደግሞ አምጪው አሳይኝ። አዎ አለች። ቀጥይ እዛው ቀጥይ። እንዳታፈሽ አሁን መሬት ላይ ቀጥይ። እዛው ቀጥይ እንዴ ቀጥይ። እሺ ተረጋጋ ማን። ምንም አልረጋጋም። ቀጥይ። እዛው ቀጥይ። ዘግዘቅ አድርጊው። ዘግዘቅ እዛው ላላ አታቁሚ። ሰከንድ አታቁሚ። ቀጥይ ሴትዮ ቀጥይ። የትም አይደርሱም። ቢመጡ ምን ያመጣሉ? ቀጥይ። ንጉስ አለ እኮ እዚህ። ኦኬ በቃ ሻማን ማርያም ማማን በቃ ይበቃል። በእናትህ በጣም ያቀጥለው ሆድ ላይ እኮ ነገር እኮ ነው። ደረቴ ላይ እኮ ነው ማማን። ታረባት ሙትቀጥይ። የኔ እኮ ደረቴ ነው። አንተ እኮ ሆድ ላይ ነበር እኮ። ለምን ትብናት? ቀጥይ። ውሻ ልጅ ቀጥይ። ከፍ ወደ ላይ ናይ አምጪው። አላደር ቀጥ እዛው ድፊ እዛው ቀጥይ ታይሚንግ እሳቱ መኖሩን አሳይኝ። እኔ አንቺ እሳቱ መኖሩን አምጪ አለች። አንተ ደቆረ ነኝ እንዳንተ አጭበርባሪ አይደለም። መልሹ ቀጥይ። መልሹ ከፍ ወደ ላይ። አሁን ከፍ አድርገሽ አፍስሹ። ከፍ ወደ ላይ ወይኔ ወንድሜ ኃይልዬ
በእግዚአብሔር 2100 ሰው ነይ እንዳታነሹ እዛ ሁኜ ቀናቤ እንዳታነሹ ምን አለ ውዶች የምታግዙት ምን አለ ኃይል የምታግዙት በእግዚአብሔር ለ1600 ላይ ምን ነው በእስራኤል አምላክ ይኸው ምን ፈልግ እዚህ ውጭ አያህል ሰውነት እንዴት እንዳቃጠል ከአንተ ደንቆሮ ማህይም አህያ እስኪ ያሳየኝ እንዴት ነው እስኪ ነይ ያሳየኝ ምን የምትፈልገው ምንድን ነው ምን ነው ማሳየው ይኸው ነይ ወደ ተጠቀሜ ያሳየኝ ይሁንሽ ቤተሰቦች ነይ አንቺ አሳየኝ ኪንግ ኦፍ ኪንግ እሺ ይሄንን ካሸነፍት ይሄንን አሸንፈን እኩል ከሆነን እኩል ነው የምንሆነው። ችግር የለውም። እኩል በኩል ከራም ግሩፕ ላይ እኮ ነው የገጠምኩት ዛሬ። ወይኔ ሄለን። እሺ ቲምወርክ ቴንክ ዩ I really thank you so much. Okay, thank you so much. Guys, let's go መተጋገዝ። እሷ ቅጣት ነው። ከዛ በኋላ በ20 ሺህ ነው የምናደርገው። ይህንን እኩል ከሆነ በ20 ሺህ ነው የምናደርገው። ይህንን እኩል ከሆነ በ20 ሺህ እናደርገዋለን። አሁን ሁላችንም ስናይፕ ስናይፕ ግላብ የለንም ስናይፕ ታይሚንግ ይሰጣል እዛ ቤት ጋይስ ሌትስ ጎ ጌታዬዋ ኃይልዬን ከመከራ ጠብቅ። ጌታዬዋ እኔን የሚያ ኦክላሪ አይ ወልዬ ሁለቶች ብቻ ሆነው እኮ እዛ ቤት እኮ ሰውየው እኮ አንድ እኩል እሺ ጋዝ በእናታችሁ ቲምወርክ አንድ እኩል ቆይ አትሳደቢ። ቲምወርክ አንድ እኩልን ለራስሽ ይግባልሽ። አዳምጪ። አሁን እኩል የቀጠቀጠኝ ላይ ይሄኛው በቃ አንድ እኩል ይሄኛው ነው የመግጫው። ጋስ በእናታችሁ ፈርስት ትሪፕል እንጠቀምበት። ይሄኛው ነው የመግጫው። ያስፈራረኝ ሞክራል እንዴ ለራሴ ተሸንፌ። ጋስ በእናታችሁ አሁን አንድ እኩል ነን። ይሄኛው መለያው ነው። ሌትስ ጎ ጋስ ተጫወቱ። ትሪፕሉ ጋር እርቀን እንሂድ። ጋስ ሂዱበት። ይሄኛው መለያው ነው። ይሄም እዚህ ጋር ካሸነፍኩ እቀጣዋለሁ፣ ካሸነፈ ይቀጣኛል። ካላስ ጋስ ዩዝ ደ ትሪፕል። አምላኬ ሆይ 10 ሺህ ለቀቀ። ኧረ በመድኃኒዓለም ትሪፕሉን ተጠቀሙት። አንድ ቤቢ ላይን ስጡኝ፣ ኦር 2 ቤቢ ላይን ጋስ ላቀርቅርልሽ ምነው ኮበለለ ላርጓም ጊፍተርሽ እኔ አንገት የልድፋ ላቀርቅርልሽ ምነው ኮበለለ ላርጓም ጊፍተርሽ ምነው ኮበለለ ላርጓም ጊፍተርሽ መጨረሻ መሮጥ ሁሌም ልማዱ ነው። ኮበለለ ስለው መምጣቱ ለምን ነው? በ500 አይደለም ከቶም የሸነፈው በ30 ሺህ ነው እኛ የምንመራው። ቻው ላርጓሙ ወንድም ጥላ አሸንፎሃል አፈሩን ብላ። ኦኬ ጋይስ እውላችሁ አሁን ካለቀ ትሪፕሉም ካለቀን የሰጣችሁኝ መኒጋኑ እና ጋላክሲ ሁለቱ ተደምሮ በሰጡኝ ቅድሞ ትሪፕል አልፍ ነበር። አሁን እሱ ትሪፕል 10 ሺህ ሰጦች ነው፣ ሌላ ምንም አይደለም። ከተጋገዝን እንደርሳ። እናቱ ሰላም ነሽ?
ታውቂኛለሽ እኔ እንድንተዋወቅ ብዬ ነው። ኪንጋ ማንዘር ነገደ ይሁዳ ተብሎ የሚነገርለት ክፉና ጨካኙ ጌመር እኔ ነኝ። አረመኔው ነፍሰ ገዳይ ነኝ። ወደ ግድዬ እንኳን ደህና መጣሽ። ተጠንቀቁ። ይሄ ላርጎም ተናዷል። ታይሚንግ አመሰልሰል ትችላል። እግዚአብሔርን ታይሚንግ ቀፎኛል። ታይሚንግ ቀፈፈኝ። ኮልጌት፣ ጨው፣ ዘይት ገጥመሻል። ሁለተኛ ሶስተኛ ለምንድን ነው ግን ቅጣት የምትደጋገመው? እስኪ ቅጣት ቀያይር። ሁሌ አንድ አይነት ቅጣት ጌሙ ከተጀመረ ጀምሮ እንዲህ ምን ሆነ ነው? ቀያይር፣ የሆነ ቀላቅለው ምናምን እንዴ። ልቀላቅለው። አንደኛ ቅጣት በርበሬ፣ ኮልጌት፣ ዘይት። እሱ የመቼም ቢሆን አላቆመውም። ሁለተኛ ቅጣት ፀጉርሽን በዚህ ጋር አንሽልኝ። አራተኛ ቅጣት ሽንት ቤት ሂጂና፣ ሶስተኛ ቅጣት ባቴ ይሙት ሽንት ቤት ሄደሽ ማነው ጊፍተርሽ ማን ነበር? ምን አገባ? ጊፍተርሽን እስክሪንሻት አንስቼዋለሁ። አሁን ይሄው ስሙን ይዤዋለሁ። ሽንት ቤት ሄደሽ ሽንት ቤት ገብተሽ እንዴት ናት? ሽንት ቤቱ አለ አይደለ? ክዳኑ ውጭ የምትሉ ሰዎች አልወጣም። በቻላችሁት መጠን ታፕታፕ ያደረጋችሁ ነው። በጣም አመሰግናለሁ። ለምንድን ነው ወጣው? ተቀጥጬ እሞታለሁ። አልወጣም። እዚህ ጌም እኔ አልበርክክም። የመንበርከኩን ቀይረው አልቀይርም። ማርያምን የጨዋታው ህግ እንደዛ ነው። አስቀድሜ እነግርሃለሁ። ጌሙ ከመጀመር በፊት ቅድም ገና ስንገባ ተንበርከክ የምትለኝ ከሆነ ዩኒቨርስን አንበሳ ብያለሁ። የራስ ጉዳይ ተናግዳለሁ። አስቀድሜ ቲክቶክ ዩኒቨርስ አትንበርከኪ። ቲክቶክ እና ዩኒቨርስ ሲያወርድልን ያንተንም የሱንም ኪንግነት መስክሬ እጅ ሰጥቼ እወጣለሁ። ከዛ ውጭ እጅ አልሰጥም። ከመቼ ጀምሮ ነው እጅ የምሰጠው? እዚህ ቤት አንድ ኦክላሪ ሆኖብኝ እንጂ 10 ሺህ ብቻውን ቢተባበሩ አሸንፈው ነበር። ሰው 4 እንቁላል በ3 ማንኪያ በርበሬና በ2 ማንኪያ ጨውጣቸው ሻት ፊታቸው ትሙት። በእግዚአብሔር ይሁት ኩል ነው የተቋለችው። ቅንድብ እንዳትሉሽ። ቃሪያ ደግሞ ንገራችሁ። ቃሪያ ደግሞ ማለት ነው። ቃሪያ ደግሞ ፌክ ቃሪያ አለ። እንቁላልስ 4 እንቁላል 2 ማንኪያ 3 ማንኪያ በርበሬ 2 ማንኪያ ጨው ቅዘን በቅዘን ትሆን አንድን ጨምርላት። የሽንት ቤት ውሃ ጠጣ። አለቀ። ቅንድብ ቆሻሻ ና ቆሻሻ አይደለም ወንድም አለም። ይኸው አንተ ፍረደኝ እስኪ። በዚህ ሻማ 5 ደቂቃ ነው ያቀለጥኩት። እዚህ ላይ ለምን ሰድበኛል ወንድም አለ? ምን አለ? ለምን ሰድበኛል? ምን በድዬ ነው? ይሄ ነው ተው እንጂ ወንድሜ። ለምን ሰድበኛል? ወንድም ሆን ሰድበኛል። ሰድበኝ ማለት ይልቅ ወንድምየውን ፎሎ አታደርጉት? ይልቅ አታከብሩልኝም? እኔ በእኔ መክበር እናንተ ምን ትጎዳላችሁ? ወንድማችሁ አይደል? ስጋችሁ አይደል? ምን አለፋ? እንደ ማንኛቸውም ጌም እየተጫወትኩ ነው። ጌመር ምን ታሳድበኛል? ለምን ከኔ ያለ ቆሻሻ እንደበትን ይታያል። አዎ አዘጋጅ። ፊት ለፊት ሁሉንም እንቁላሉን አንቺ ፊት ለፊት ነው የምታደርጊው። ይሄ የበርበሬ ቅጣት ነው። የበርበሬ ቅጣት ነው። ኦኬ በጣም አሪፍ። የምፈልገው ወይ ፊት ለፊቴ ጨምሪበት። ዘይቱን አንሷል። በርበሬውን በፊት ለፊት ታሳያለሽ። አሳይን። አላላላ ማንኪያ የት አለ? በማንኪያ ነው ያልኩሽ እኮ። ማንኪያ የለው። እሺ እንዳለ ገልብጭ። ማንኪያ ነው ድጋሚ አልወርድም። ማንኪው ገልብጭ እንዳለ በርበሬው በሙሉ ምንም ያማች ነው። ሶስት ማንኪያ ነው ያልኩሽ። 9 ወጥ ያሰራል ጅል እናስ ገልብጭ እንዳለ ጅል በማይም አትቀልጂ። ማለት አልገለብጠውም።
ሴትዮ ሌቶችን በቃ አድርግልኝ። ምን አገባኝ? ጨምሪበት። ኧረ አትንቀጥቀጪ እንዴ! ጨምሪ 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 ጨምሪ። ትንሽ 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 ጨምሪ። ይሄማ ነውር ነው። ጨምሪ ትንሽ ትንሽ ጨምሪ። ሙሉ ነው ይኸው። ጨውን አምጪ። ከእሷ ጋር በርበሬዋ ዞር እንዳትል። ጨምሪ በትንሽ አይ ጨምሪ። ገፋ 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 ገፋ። ናይስ። ኦኬ በደንብ በጥብጭው። ቆይ ጌሙን አስጀምራለሁ። በጥብጭው በደንብ በእጅሽ በእጅሽ በደንብ በጥብጭው አስገብተሽ። ኮልጌት 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 ረሳ። ዋናዋ ኮልጌቷን ኮልጌቱን ኮልጌቱን በደንብ ጫን። ጨምሪበት። በጥብጭው በጥብጭው በደንብ በደንብ ኮልጌቱ ይዋሃድ በደንብ። ኦኬ የምታደርጊው ነው እንጂ እምቢ እምቢ፣ የሚነሳሳ ነገር የለም። ተገጣጥማ ነው እንደ የገባችው። እያየን እሺ፣ ቦታ ልቀይር ነው እያየን። ወደ ላይ ከፍ ከፍ ከፍ፣ ወደ ላይ ከፍ ከፍ፣ ስሉን ከፍ አድርጊ። ከበር ወደ ላይ ከካሜራ በካሜራ እንዳታወጣ አምጪው፣ አሳየኝ። አንቺ አሳየኝ እቃውን። አምጪው። እንዲህ በጣም የሚያስጠላኝ በቃ የጌሞች ብሽቅጥ ያሉ በሽቃጣዎች። ምንድን ነው የምትከፍተው ሴትዮ? እኔ በጣም ያንቀሳስሽ አልወድም። ሻማን እኔ ለቅጣት ማንም እንደዚህ ብሎኝ አያውቅም። ለቅጣት በቃ ይኸውልህ፣ እኔ አፍ መክፈት ትችላለህ፣ ግን እንደዚህ ከእኔ ጋር እንዳትወራረድ እሺ? አህያ ፊት ለፊት አንድ ያስቀምጬ ሄድኩት እንካፍ እና መኝታ ቤት እኔ ልቀባለ። እኔ ጌመሮች ጭምልቅ ያለ ባህሪ እዚህ በላይ ምን ፈልገህ ነው? አማን የሰው ክሬዲት አትውሰድሽ፣ ስሜን አታጥፋ። በስነሳት እንደኔ የሚቀጣል ሰው የለም። አትጃጃ። በርበሬ ነው አሳየኝ እቃውን እኮን። ኦኬ በጥብጭው። እንዴ ሰካራ ነው እንዴ ሰውየው? በጥብጭው። የታባሽ ማን ጌሙን ሊቀበልሽ ነው? ሊቀበልሽ ነው? ራሴ ልክልህና እንቀበለዋል። እያየ ከዚህ ጀምሪ። ከዚህ ከትዮ ጌሙን ጀምሪ። ቁጭ በል መሰለኝ ነገር በጣም እንዴት ነው የምታቀበው? ወዴት ነው የሚሄደው? እሺ ጌሙን ጀምሪ። መላክ እኮ ትችላለህ። አሁን እኔ ብቻ እንደ መላክ እንችላለን። እሺ ቀጥይ። አሁን ነይ ፊት ለፊት እዚች ነው የምትጀምሪልኛው። እዚች ጀምረሽ እንዲት ያለሽ ሙሉዋን አንድ ጠብ እንዳትል። ከፍ ነው ቀና በይ። ቀና 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 ቀና። አዎ ከዛ ደስ ምትል ቀጥታ ፔፕሉ ሲጀምር በእናታችሁ ተጋግዙ። ደቂቃው እንድትነግረኝ እሺ? እንዳለ ከፍ ወደ ላይ ከፍ 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 ይሄ ነው አማን ማለት። ይሄ ነው አማን።
አህያ አንተ ገለዝ አንተ ጉማሬ ፍጠኑልኛ ውዶችዬ፣ ፍጠኑልኝ አልኳቸው ነው። ደብል ውዶችዬ፣ ደብል ውዶችዬ፣ ደብል ፍቅሮቼ፣ ደብል ምን አለ እንደኔና እንደሷ በርበሬ እየተቅማማሽ እየተቃጠል ምን አለ ውዶች ሰባት እንቁላል ሰብራ አስገብተህበት ሻት አድርገህ ትጠጣዋለህ። አንደኛ ኦኬ፣ እሱ አንደኛ ኦኬ። ሁለተኛ ቅጣትህ አማንጉ ማድረው ሙሉ ጤናህን ትላጨዋለህ። እናቶች ሴትዮቹ በጣም መብት እያነደች ያለችው እግዚአብሔርን እኔ እኮ ቅድም እኮ 40 ሺህ ገብቼ ፀጉር ያልኩሽ ቢያንስ 30 ሺህ ኳሳ ገቢ ነው። ይኸውልሽ አዳምጪኝ። አንቺ ተንበርከኪ ስልሽ ቲክታክ ዩኒቨርስ ካልወረደ እንዳልሽው ቲክታክ ዩኒቨርስ ካልወረደ እጅ መስጠት እኮ ነው። መንበርከክ እኮ እጅ ሰጠ ከቲክቶክ መውጣት እኮ ነው። በእናትሽ ሄለን አታበሳጭ ነው እግዚአብሔር በ10 ሺህ እንደው ፂሙን አነሳ። ቅድምን ተላጨው። ሁለተኛ ንጣት መብቴ ቅንድብን ተላጨው። ሁለተኛ ቅጣት እኔ ቅንድቤን አነሳው። ምንሽ ታነሺዋለሽ አንቺ? ወንዶች እንግዲህ እንዳትቀየሙኝ፣ ወንድ ልጅ ተሮጬ ገሎኝ ነው፣ አይኔን አጥፍቶኛል፣ እናቴ ትሙት፣ ኤቭሪቲንግ ኢዝ ሪል። ይሄ በርበሬው ሁሉ ነገር ሪል ነው። እናቴ ትሙት፣ ይኸው መስቀሌን ይዤ ነው የምምላችሁ። ይኸው መድኃኔዓለም ድፍት አድርጎ ይጣለኝ። አንዱ ነገር ቺት ካረኩ ለዛ ነው አይኔ ውስጥ ገብታ ያቃጠለኝ። ፓንት ትለብስና ፓንት ሸርት እንዳትለብስ እሺ። ፓንት ለብሰህ ሙሉ 2 ሊትር ሃይላንድ ውሃ ትሞላና ምንሽርህ ላይ ለ5 ደቂቃ በገመድ ታንጠለጥላለህ። ቴንክ ዩ ጨርሻለሁ። ያ አራተኛ ቅጣት ቲቪ ትሰብራለህ። አምስተኛ ቅጣት ራስን ከፎቅ ላይ ፈጥፍጠህ ራስን ታጠፋለህ። ካላስ ጨርሻለሁ። ሴትዮ ጤነኛ አይደለሽም እንዴ? ምን አይነት ቅጣት አመጣሽ? አይደለሁም ጤነኛ አይደለሁም። ጤነኛ ሴን በነገር የተጫወትከው ጤነኛ አይደለሁም። ደረቴን አንጠብጥቤ ሳቃጥል፣ አይኔን ሳቃጥል የዛኔ ነው ጤናዬ ከኔ ጠፍቶ ይወጣው። መልክ እንዳሰራ ተነስና ሴትዮ የሰጠሽን ቅጣት የትኛው ነው መርጠው? የትኛው ምርጫ ለምርጫ የሚሆን ስጭኝ እንጂ ለምርጫ የለም። እኔ ጋር ስትጫወት ምርጫ ብሎ ነገር የለም። ምርጫው ሞት ብቻ ምኑን ልምረጥ? እኔ መውጣት የሚባል ነገር እኔ በነገራችን አንድ ነገር በኩል እኔ ጌም ጀምሮ የሚወጣ በቃ ጦርነት ተጨማሪ አንድ ተጨማሪ በመድኃኒዓለም ቀለል አድርግሽ። በመድኃኒዓለም በመድኃኒዓለም አትበለኝ። ይሄ ጌም ነው። እባክህ አስገዝተኝ። እኔ የተቀጣው ሴትዮ ነኝ። እኔ አይኔ የጠፋ ሴትዮ ነኝ። ምን አባ ነው የምትፈልገው? አይደለም በመድኃኒዓለም ከፈለግ ደግሞ ሻቃጤ ልቃጥም በቃ ከፈለግ በመድኃኒዓለም ቀይርልኝ።
ይከብዳል እንጂ ከኔ ጋር የሚቀል ነገር የለም። እሺ አማ እንዳታስበው። እናቴን ሳይ ከድንጋ ማንጋጌም ስትጫወቺ እንደ ማሜ እንዳታስቢ። ህይወትሽን ማጠፋው ነ አንደኛ ቅጣትሽ ምን ነበር? ላጭ 7 እንቁላል በጫማ ብብትና እግር ታጥቦ 2 ብርጭቆ መጠጣት ፊት ለፊታችን ታጥበን አራተኛ ቤት ሰብራለ 4ኛ እዛ ላልኩት አምስተኛው ነው ብልቴ ላይ ማንጠልጠል። የብልቱ 2 ሊትር ውሃ በፓንት ማንጠልጠል። ፓንት ብቻ ለብሰ 2 ሊትር ውሃ ማንጠልጠል። ሰው እያየህ አደባባይ ላይ ያላ ጊዜ ለነ ሁላችሁም 10 ጊዜ ኮፕሊንግ አድርጉ። ታፕታፕ ያርጉ እንዴ እንዴ ምንድን ነው? ላኪው ወደ ታለፍ እንደ ልየው መጀመሪያ አሳይ አራዳ ናቸው። እኔ ፋራ በሆን ተመልካቾች አራዳ ናቸው። ኦኬ አንተ ስል ራቅ ብለዋል። አዎ ውሃ አለው። ኦኬ አሁን ምን ላይ እንደተንጠለጠለ እንየው። ደግሞ ውሃውን አምነንበታል። አሳየኝ። ምንሽርህን ልየው። ምንሽርህን አሳየኝ። ምንሽርህን አሳየኝ። የሙቃ ፈለግ መውጣት ትችላለሽ። ልውጣ? አይኔ ተቃጥሎ ልወጣ? ይሄ ነው መውጣት። ተቀጣለ። ሌላ ወይስ ምን ፈለግሽ? እና ምንሽር ላይ መታሰሩ ማየት አለብን። ባይናችሁ ፎጣውን አንሳው። ሌባ ጉማሬ ፎጣውን አንሳው። አማን ቅጣት ቀይርና ሌላ ተቀጣ። ልቀይርልህ ከፈለግ አሳየኝ። አልቀይርም። አንጠልሽ በቃ ከቀይር አሳየኝ። 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 አማን አሳየኝ። አሳየኝ። የምን አጣቢ በሚካኤል ጌሙን መጀመሪያው ሳይ ነው። ሙርት ይዛለህ አንተ። አይደብርህም እንዴ? በፓንት እኮ ነው ያልኩህ። እንዴ ምን ሆነህ ነው? እንዴ አማንተው በቃ ተቀጫ። እናትህ ሞት በርበሬውን ጭራሽ አይኔ ውስጥ እኮ ነው የገባው ሙሉ በሙሉ። እስኪ ዶንቆ ጀዝባ ሌባ ስለዚህ አንተ እንደ የተማርክበት ትምህርት ቤት እኔ እንትን ነበርኩኝ፣ አስተማሪያችሁ ነበርኩኝ። ሀሁ ሂያባስ ይሄን ትበላለህ። ጋሪ ቀይር፣ ሄና ግዳት ቀይር። ሌባ ያስኩታ ጣፍንጋ ያስኩታ ሌላ ቦታ ማጭበርበር ለምዶ እኮ ነው። መርጠ ተቀጣቶ በላ ማለት ሴጣኝን አታምጣው። ተቃጠልኩ ነደድኩ። ማርያምን በርበሬውን እቀባለሁ። በርበሬውን እቀባለሁ። ይህ በርበሬ የምትቀባው በርበሬ እንዳች አላልኩም። እግርህና ብብትን ታጠጣጣለ። በርበሬ አላልኩም። አማን በራስ ራስ የምትቀጣ ነው። ይወጋኝ ነው ያትሳቁነት